በጾም ወቅት ከምግብና ከመጠጥ ውጪ ከምን ልንጾም ይገባል የሚለው ስንመለከት መጀመሪያው ነገር ከስጋዊ ፍላጎት ልንጾምና ልንቆጠብ ይገባል። ስጋዊ ፍላጎቶች የምንላቸው እነዚህ ዳንኪራ፣ ከዘፈን፣ ከዝሙት፣ ከተለያዩ ከስጋዊ ፍላጎቶች ልንቆጠብ ይገባል፣ ልንጾምም ይገባል ማለት ነው። ሁለተኛውና ሌላኛው ልንጾም የሚገባው ከአምስቱ ስሜታችን ህዋሳት ልንጾም ይገባል። እነዚህ አምስቱ የስሜት ህዋሳት የምንላቸው የኃጢአት ምንጮች ናቸው። እኛ የሚገባባቸው መንገዶች ውስጥ እነዚህ አምስቱ ናቸው። ከነዛ ውስጥ ዋነኛው ነገር አእምሯችን ሊጾም ሊቆጠብ ይገባል ማለት ነው። ስለዚህ አእምሯችን በምናየው ነገር ኃጢአት ልንሰራ እንችላለን። ስለዚህ ከማየት መቆጠብ፣ ሐሜት ከመስማት መቆጠብ፣ ከመናገር አንደበታችን ሊጾም ይገባል። ከውስጣችን የሚፈልቁ ነገሮች የእግዚአብሔርን ቃል የሚያወሱ እግዚአብሔርን የሚያመሰግኑ እንጂ በተቃራኒው ሊሆን አይገባም ማለት ነው። እንዲሁም ደግሞ ምንዳሰሳቸው ነገሮች ምንነካቸው ነገሮችም እነዛ ነገሮችም ኃጢአትን ከሚያሰሩ ነገሮች መቆጠብ ሊኖርብን ይገባል ማለት ነው። ስለዚህ የስሜት ህዋሳቶቻችን እንደ በርና 4 መስኮቶች ቢኖሩት በሩ አእምሯችን ነው። አእምሯችንን ብንዘጋ ሌባ በር ቢዘጋ በመስኮት ሊገባ ይችላል። ስለዚህ መስኮቶቻችን በደንብ ልንዘጋና ልንቆጠብ ይገባል። ይህን ስናደርግ ይሄኛው በጾም ወቅት ብቻ የምናደርጋቸው ሳይሆኑ ከጾም በኋላ ላለው ህይወታችንም ልምምድ ስለሚሆነን በዛ መልኩ ልንጾምና ልንቆጠብ ይገባል ማለት ነው።